ምልጃቸው በሕይወታችን ላይ ሲፈጸም ያየንበት ዋነኛ ምክንያት የእነሱን አማላጅነት ትርጉምን ስላወቅን ነው። መጀመሪያ አንድ ሰው ስለ ቅዱሳን አማላጅነት ለመከራከር በሚመጣበት ሰዓት ትርጉሙን ማወቅ መቻል አለበት። ትርጉሙ ሳታውቁ ቀላቅላችሁ መታችሁ ቅዱሳን አያማልዱም ያማልዳሉ ብላችሁ መናገር አትችሉም። የቅዱሳን ምልጃ ለኛ ለኦርቶዶክሳውያን እንደ ትርጉሙ አሰጣጥ ሂደት ላይ ይሄዳል። ለምሳሌ አንድ ቅዱስ ያማልደኛል ብዬ ስል ምን ያደርጋል ማለት ነው? ይጸልይልኛል፣ ይለምንልኛል። የሚጸልይልኝና የሚለምንልኝ በምኑ ነው? በመንፈሱ ነው። ማንኛውም ሰው ለማንኛውም ሰው ሲጸልይና ሲለምን የሚያደርገው በምኑ ነው? በመንፈሱ ነው። ዛት የኛ የኦርቶዶክሳውያን አማኞች ሙት መንፈስ የለንም። ባጸደ ስጋም በመንፈስ ይጸልያል፣ ባጸደ ነፍስም በመንፈሳቸው ይጸልዩልናል። ይህን ደግሞ ጸጋ በረከታቸው ረድኤታቸው ምን ብለናል? አግኝተናል። ለምን? ባጸደ ስጋ ባጸደ ነፍስ እንደሚጸልዩልን የዮሐንስ ራእይ ምዕራፍ 6 ላይ አይታችሁ ከሆነ ለእግዚአብሔር ጥያቄን ያቀርቡ ነበር። ለእግዚአብሔር ጥያቄ ለምንድን ነው ማቅረብ ያስፈልጋቸው? በሰማይ እስካሉ ድረስ ከሞቱ ባጸደ ስጋ ከሞቱ በእግዚአብሔር ዘንድ ለምንድን ነው አትፈርድም ብለው የሚጠይቁት? ለምን ይጠይቁታል? መጠየቅ ለምን ያስፈልጋቸዋል? ዛት መጠየቅ ካለ መለመን አለ፣ መለመን ካለ መጸለይ አለ። ስለዚህ መጸለይ እስካለ ድረስ በምድር ላይ ምን እየተከናወነ እንዳለ ቅዱሳን ባላቸው ኪዳን ከእግዚአብሔር ዘንድ በተሰጣቸው ጸጋና ኪዳን የምድር ላይ ያለውን ነገር ይመለከታሉ። በራሳቸው ማንነት አይደለም። ቅዱሳን አንድም ነገር በራሳቸው ማንነት አድርገውት አያውቁም። እኛ ኦርቶዶክሳውያን በራሱ ማንነት እንደ እግዚአብሔር ሆኖ ያማለደን ያስታረቀን የዘላለም ሕይወት የሰጠን ማንም ቅዱስ የለም። ማንም ቅዱስ በራሱ ማንነት የሚንቀሳቀስ የለም። ነገር ግን ከእግዚአብሔር ዘንድ በሚሰጠው ኪዳን በብዙ አቅጣጫ ብዙ ኦርቶዶክሳውያንን ሲማልዱላቸው ሲያስታርቋቸው አይተናል። ካሉበት ሁኔታ ሲያወጣቸው አይተናል። ይሄ የአይን ምስክርነት ያለበት ሁናቴ ነው። ይህንን ተመልክተን የቅዱሳንን ምልጃ በድፍረት እንናገራለን። ኦኬ፣ ምልጃ ምን ማለት ነው? ማማለድ ምን ማለት ነው? ማማለድ የሚለው ቃል በግዕዝ ቋንቋ ተነበለ የሚልን ቃል ይሰጠናል። ይሄ ተነበለ የሚለውን ቃል ደግሞ ሲተረጎም ምን ለማለት ነው? ለመነ ወይም ደግሞ አማልደ ከሚለው የተገኘ እንደሆነ ከሚለው ግስ የተገኘ እንደሆነ ያመለክታል። ስለዚህ ትርጉሙን ሳያውቁ ስለ ቅዱሳን ምልጃ ለመናገር ድፍረት ሊኖራቸው አይችልም ማለት ነው። ኦኬ እንደዛ ከሆነ ማማለድ ማለት አንዱ ስለሌላው ችግር ማቅለል ነው፣ መጸለይ ነው። ቅድም እንዳልኳችሁ መለመን ማለት ነው። ገብቶቻል? እኛ ከክርስቶስ እኩል የምናየው ቅዱስ የለንም። እዚህ ያላችሁ የምታዳምጡ ሰዎች የምነግራችሁ ነገር አንድና ግልጽ ነው። እኛ ቅዱሳን ሰማዕታት ድንግል ማርያምን ጨምሮ ማለት ነው እንደ ክርስቶስ ያለን ነገር አድርጋልናለች፣ ወይም ደግሞ እንደ ክርስቶስ ያለን ነገር ቤዛ ሆኖልናል ብለን የምንናገረው አማላጅ የለንም። የቅዱሳን አማላጅነት በመለመንና እንዲሆንን በመደረግ በመጸለይ የሆነ ምልጃ ነው። አሁን ምንድነው መሰላችሁ ግራ የተጋቡት መናፍቃኑ ምልጃን ከክርስቶስ ኢየሱስ ካለ ምልጃ ጋር በመቀላቀል አንድ በማድረግ በማየታቸው ነው የሳቱት ማለት ነው። ኖ እኛ ኦርቶዶክሳውያን የቅዱሳንን ምልጃ አንድ ቀንም ከክርስቶስ ኢየሱስ ጋር አንድ አድርገነው አናቅም። ይለያል። ቅዱሳን ምልጃ ደምረው ወደዚህ ቅድስት ተዋሕዶ ቤተክርስቲያን እንዲመጣ የድንግል ማርያም ምልጃ በጣም አስፈልጎት ነበረ። በጣም ያንን ምልጃ ከቅድስት ድንግል ማርያም ምልጃ በሆነ ሁኔታ ልቤ ተከፍቶ የዚች ቤተክርስቲያን ሜምበር ሆኛለሁ፣ የዚች ቤተክርስቲያን አካል ሆኛለሁ። አይታችኋል። ይሄ ልዩ ያደርገናል። የቅዱሳንን ምልጃ ልዩ ያደርጋል። ስለዚህ መለየት ያለብን ሁላችሁም እንድታውቁት የሚያስፈልገው መለየት ያለብን ምልጃ ምን ማለት ነው፣ የቅዱሳን ምልጃና የክርስቶስ ምልጃ አንድ ነው ወይ የሚለው ነገር ለይታችሁ ነው መግባት ያለባችሁ። ኦኬ፣ ብሉይ ኪዳን ላይ ሙሴን አይታችኋል። ሙሴ ወደ እግዚአብሔር ተመልሶ ወዮ እነዚህ ሕዝብ ታላቅ ኃጢአት ሰርቷልና ለራሳቸው የወርቅ አማልክት አድርጓልና ይህን ኃጢአታቸውን ይቅር በላቸው፣ ያለበለዚያ ከጻፍቶ መጽሐፍ እባክህ ደምስስ ሲል ዘዳግም 2:1 ላይ ይናገራል።
በአዲስ ኪዳን ጳውሎስ ምን አለ? ብዙን ሐዘን የማያቋርጥ ጭንቅ በልቤ ያለብኝ በማን? በራሱ በጳውሎስ በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ከማተለይቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንዳሆን እጸልይ ነበርና። ምን ነበርና? እጸልይ ነበርና። መጸለይ ምን ማለት ነው? መማለድ ነው። እጸልይ ነበርና በማለት ገልጿል። ምን ላይ? ሮሜ 9 ከ1 እስከ 3 ሮሜ 9 ከ1 እስከ 3 ይህንን ጳውሎስ ሲናገር እናየዋለን። እንደገና ደግሞ ዘዳግም 2:1 ላይ ማን ነው? ሙሴ አያችሁ፣ ሙሴ ከእግዚአብሔር ዘንድ ጋር ባለው የጸሎት ግንኙነት ስለ ሕዝቡ ሲማልድ እናየዋለን። ስለዚህ በብሉይ ኪዳንም በአዲስ ኪዳንም ስለ ምልጃ ስለ ቅዱሳን ምልጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉነት ትናገራለች። ሶዛት ጳውሎስ አማለደኝ ስል ጳውሎስ ጸለየልኝ ስል እንደ ክርስቶስ ኢየሱስ ነው እንዴ? አይደለም፣ ይለያያል። የክርስቶስ ኢየሱስ ምልጃና የጳውሎስ ምልጃ አንድ አይደለም። ኢየሱስ ክርስቶስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አንድ ጊዜ በመስቀል ላይ በሰራው ስራ ፈጽሞታል። ሰዓቴን ጨርሻለሁ እንዴ? ቴንኪው። አመሰግናለሁ። ዋው በጣም ደስ የሚል ውይይት ነው። ጌታን በፍጹም ንጽህናና በፍጹም እንትን ነው። ደስ ይላል። ቤሊ ቀጣይ በለጠ ባነሳው ነገር ላይ ሪፊት ማድረግ ትችላለህ። 5 ደቂቃ ብቻ በቃ ሪፊት ለማድረግ 5 ደቂቃ 3 ደቂቃ ወይ 4 ደቂቃ ሪፊት 4 ደቂቃ። አይ መጀመሪያ የተስማማነው 5 ደቂቃ ነው ሲሲ። እሺ 5 ደቂቃ። እሺ ኦኬ። እሺ ተባረኩ። እሺ ደሜ ተባረክ። ግን ደሜ ያቀረበው ነገር በሙሉ አንድ ማስረጃ አላቀረበም። አንድ ማስረጃ ለምን? ቅዱሳን አሁን ንጽጽር ስለምንሰራ በንጽጽር እናንተ የምታደርጉት ምንድን ነው? ቤታችሁም ቤተክርስቲያንም የትም ቦታ ሆናችሁ ቅድስት ማርያም፣ ቅድስት አርሴማ እያላችሁ እየጠራችሁ ይህን ነገር አማልጅኝ፣ ይህን ነገር ይልኝ ነው የምትሉት። የሌሉትም ምድር ላይ የሉም። ይህንን ከየት አመጣችሁ ተብሎ ሲጠየቅ አብርሃም እኮ ምድር ላይ ሆኖ ነው። ጳውሎስ የት ነው ሆኖ ነው? ምድር ላይ ሆኖ ነው። ምድር ላሉ ሰዎች ይጸልየው እንዴ? እኛ እየጠየቅን ያለነው ምንድን ነው? እየጠየቅን ያለነው እናንተ የምታደርጉት ኤክስፒሪየንስ ከየት መጣ ነው? ምድር ላይ ወደ ሌሉት ፍጡራን ቅዱሳን የምትጸልዩት ከየት አመጣችሁ ነው? ማን የጸለየው? ራእይ ላይ ጠቀሰልኝ፣ ላንብበው። ራእይ 6:10 እንደዚህ ይላል። ኦኬ ቅዱስና እውነተኛ ጌታ እስከ መቼ አትፈርድም? ደማችንስ በሚኖሩት ላይ እስከ መቼ አትበቀልም ይላል። ይህን ቃል የተናገሩት እነዚህ ሰዎች ምንድን ነው? በቀል ነው። ሲጀመር የጠየቁት በቀል ነው፣ ምልጃ አይደለም። ሁለተኛ ነገር ከመሬት ወደ እነሱ የጸለየ ሰው የለም። እኛ እየጠየቅን ያለ ነው እናንተ ከመሬት ወደዛ የምትጸልዩት ከየት አምጥታችሁ ነው? የለም ምልጫ ሲባል እኔ ቅድስት ማርያም አማልዳኝ ወደዛ ሄድኩ። እንዴ ማን ነው እንደሱ ያለው? 30 ሚሊዮን ሰው ከዛ ቤት ወጥቶ ወደ ክርስትና የሄደው ማን አማልዶት ነው እንዴ? እንደዚህ አይነት ሎጂክ የለም እኮ። በቅዱሳን ምልጃ የምናምነው እኛ እንትን ስለተደረገለት ነው። ከዚህ በፊትም ሰምቻለሁ። እንትና ገንዘብ ሰጠኝ፣ እንትና ስራ ሰጠኝ፣ ስለዚህ አማላጅ ነው። እንደዚህ አይነት ሎጂክ አለ እንዴ? መጽሐፍ ቅዱስ ላይ አውጡና እናንተ የምታረጉትን ልምምድ ያደረገ ሰው ካለ አሳዩን። ካለበለዛ ግን ያንተን ኤክስፒሪየንስ እያመጣ ለምሳሌ ሙስሊምም ቢሆን አላህ ሰጠኝ ይላል። ይህንን እያመጣ ልክ ነው ማስረጃዬ እኔ ነኝ አትበለኝ። የምትለኝ የምንወያየው በመጽሐፍ ቅዱስ ነው። መጽሐፍ ቅዱሱ ላይ ቅዱሳንን ምድር ወደ ሌለ ፍጡር የጸለየ ካለ አምጣ አሳየን፣ አማልዱኝ ብሎ የጸለየ ካለ። ይሄ ከሌለበት ሁኔታ ግን ዝም ብሎ ሌላ ነገር እያወሩ እነዚህ መናፍቃን ምናምን ማለት ብዙ ዘመን ተባለ። ግን ህዝቡ እየወጣ ሄደ። መናፍቅ በተባለ ቁጥር የኛ ክርስቶስ የምንለው እውነት እያሸነፈ ሄደ። እሱ አሁንም አያዋጣም። የሚያዋጣው ነገር ምንድን ነው? ለቅዱሳን ወይም ለፍጡር ሲጀመር ቅዱሳን ማን ናቸው? ቅዱስ ማን ነው? ቅዱስ እኮ በክርስቶስ ኢየሱስ አምኖ የዳነ ሰው ነው ቅዱስ። ሌላ ቅዱስ አለ እንዴ? በስራቸው ቅዱስ ከሆኑ እንደውም ቅዱስ አይደሉም። ለምን? ሰው በአዲስ ኪዳን በስራው አይጸድቅም። በስራው ቅዱስ ሊሆን አይችልም።
ስለዚህ እነዚህ ሰዎች ቅድስናቸው ከሌላው ክርስቲያን ይለያሉ? አይለይም። ለምን? ቅድስናችን፣ ጽድቃችን ክርስቶስ ኢየሱስ ነው መጽሐፍ ቅዱስ እንደሚለው። ስለዚህ እነዚህን የተወሰኑ ሰዎች ለየት አድርገህ እነዚህ ቅዱሳን ናቸው፣ ጸሎት ይሰማሉ፣ ከእግዚአብሔር ጋር ያገናኙናል፣ ስለዚህ ሌላው ክርስቲያን ቅዱስ አይደለም ወደሚል መሄድም ምንፍቅና ነው። ትክክል አይደለም። ትክክለኛው ትምህርት ምንድን ነው? እኛን ወደ እግዚአብሔር የሚያቀርበን በአብ ዘንድ ጠበቃ አለን የተባለው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ምን ይላል? ኃጢአት እንዳታደርጉ ጽፈላችኋለሁ። ኃጢአትን ብታደርጉ ዘንድ ከአብ ዘንድ ጠበቃ አለን የተባለው ክርስቶስ ኢየሱስ ነው፣ ሌላ የለም። ምልጃ ኢየሱስ ክርስቶስ በአብ ቀኝ ሆኖ የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው፣ ሌላ አማላጅ የለም። ለምን? በዛ መካከል እነዚህን ለማስገባት ሲፈለግ ነው የሁሉ ትግል ያለው። ትግሉ ምንድን ነው? በክርስቶስ በሰራው ደሙን አፍስሶ በሰራው ስራ ሌሎችን ለማስገባት ስለተፈለገ ነው። ስለዚህ ይሄ ደምረው አሁን ያቀረበው አንድ ከተነጋገር ነው እነሱ የሚያደርጉትን መጽሐፍ ቅዱስ ላይ እንዳለ ማረጃ አልሰጠንም። ጳውሎስም ከሞተ በኋላ አልተጸለየለትም። እስጢፋኖስም ጴጥሮስም ማንም ከሞተ በኋላ ና ተብሎ ተጸልዮ ከእግዚአብሔር ጋር አስታርቀኝ ሲባል አልተሰማም። ይህንን ስጠኝ ሲባልም አልተሰማም። ስራ ስጠኝ፣ ገንዘብ ስጠኝ፣ እንትን አርግልኝ፣ ይህን አርግልኝ ሲባልም አልተሰማም። የለም፣ በክርስትና ታሪክም የለም። ስለዚህ ይሄን ነገር አስረዱን። አልገባንም። ከየት ነው የመጣው? ይሄ ክርስትና ነው ወይ? ክርስትና ውስጥ እንደዚህ አይነት ነገር አለ ወይ? ይሄንን ነገር ማወቅ እንፈልጋለን። ስለዚህ ምንም አይነት መጽሐፍ ቅዱሳዊ መረጃ እንደሌለው ነው ከዚህ የምታዩት። አንድ ጥቅስ ይህንን የሚያብራራ አልተገኘም። ይህ ነው ልላችሁ የምፈልገው። ተባረኩ። ጨርሻለሁ። ኦኬ። ለኩሰው ወንድማችን ቤሊ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። የጳውሎስን የአንደኛ የሮሜን መጽሐፍ ነገርኩት አልተረዳም። ዮሐንስ ራእይን ነገርኩት አልተረዳም። አሁንም ደግሞ ሌላ ብሉይ ኪዳናዊ ጥቅስ ልስጥ ብራዘርዬ። ኤርሚያስ 7:17 ላይ እንደዚህ የሚል አለ። እኔ በጥቅስ ነው የማወራው፣ አንድ ጥቅስ እንኳን አልነገርከኝም። ኦኬ። ኤርሚያስ 7:17 ላይ ስለ ምልጃ ስናገር እንደዚህ ይላል። ይኸውላችሁ በጣም በደንብ አድርጋችሁ አዳምጡኝ ኦርቶዶክሳውያን። በእውነት በቅዱሳን ምልጃ ኩሩ። ማርያምን በቅዱሳን ምልጃ ኩሩ። ኦኬ። እንደዚህ ይላል። እግዚአብሔር እንደዚህ አለኝ። ማን? እግዚአብሔር እንደዚህ አለኝ። ምን አለው? ማንን ያለው? ኤርሚያስን። እግዚአብሔር እንደዚህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙ ልቤ ወደዚህ ሕዝብ አይዘነብልም፣ ከፊቴ ጣላቸው ይውጡ በማለት ያስረዳል። አያቸው። ሙሴና ሳሙኤል ምን ብለዋል? እነሱ ሞቷል። እግዚአብሔር በአጸደ ሥጋ የሞቱት ሰዎች በመንፈሳቸው በፊቱ እንደሚቆም እያስረገጠ እየተናገረ ነው። እነሱ እንኳን ቢቆሙ አላቸው፣ እነሱ እንኳን ቢቆሙ እነዚህን ሕዝብ ይቅር ልላቸው አልችልም። ነገር ግን እነዚህ ሙሴና ሳሙኤል ቆመው እግዚአብሔር አሳማኝ የሆነ ምክንያት ቢሰማ ማለት ነው ቢሰማ እነዛን ሕዝብ ይምራቸዋል ማለት ነው። ይምራቸዋል ማለት ነው። የማይምራቸው ከሆነ የሚምራቸው ኦፖርቹኒቲ አለ ማለት ነው። ስለዚህ ወንድሜ በቅዱሳን ምልጃ ላይ ያለውን ምልከታ ከጥቅስ አኳያ ንገረን ብለናል። እግዚአብሔር ልጆቹ ሕያው እንደሆኑ ነው እንጂ የሚያውቀው ሙታን እንደሆኑ አያውቅም። በመጀመሪያ ደረጃ ደግሞ እኛ በዚህ በምድር ላይ በአጸደ ሥጋ ስንመላለስ ሕያው የሆነ መንፈስ ነው ያለን። የሞተ መንፈስ ይዘን አይደለም የምንሞተው። ሕያው የሆነ መንፈስ የሚቀጥል ነው። በምድር ያለች ቤተክርስቲያን በሰማይም አለች። ብራዘር አለች። የተቋረጠ ነገር የለም። በምድር ላይ ጸሎት እንደሚያስፈልግ ሁሉ በሰማይም ጸሎት እንዳለ ነው የሚናገረው። ለምን? አንደኛ ጢሞቴዎስ ምዕራፍ 2 ላይ ለቅዱሳን፣ ለመኳንቶች፣ ለነገስታት ጸልዩ፣ ለምኑ፣ አማልዱ ብሎ መጽሐፍ ቅዱስ የነገረን ክፍል ደግሞ ከሞታችሁ በኋላ ይሄ ምልጃ ይሄ ጸሎት ተቋርጧል ብሎ አይነግረንም። እኔ የምነግርህ በመጽሐፍ ቅዱስ ጥቅስ ነው። ጥቅሱን ከፈለግ ደብተር ያዝና ጻፍ ብራዘርዬ። ሌላው ደግሞ የሚገርመው ማለት ነው ከተናገረው ንግግሮች ውስጥ መካከል አይታችሁ ከሆነ ይቀላቅል ነበረ። ምንድነው የሚቀላቅለው? ቤሊ ምንድነው የሚቀላቅለው? ቤሊ ብቻ ሳይሆን እነዚህ የመናፍቃን አስተማሪዎች ይቀላቅሉታል። ምን? የቅዱሳንን ምልጃ ከክርስቶስ ኢየሱስ ምልጃ ጋር ይቀላቅሉታል። አትቀላቅሉ፣ ለዩ። እኛ ኦርቶዶክሳውያን
የቅዱሳንን ምልጃ ከክርስቶስ የሆነ ምልጃ ጋር አላደረግንም። የቅዱሳን ምልጃ ዕለት ዕለት የሚሆን ምልጃ ነው። የልመና የሚሆን ምልጃ ነው። የክርስቶስ ምልጃ ዕለት ዕለት የሚሆን አይደለም። አንድ ጊዜ በመስቀል ላይ የተፈጸመ በቤዛነቱ ከእግዚአብሔር ጋር ያስታርቀን ምልጃ ነው። ያ ለዘላለም የሚሆን ነው። አንድ ጊዜ የተፈጸመ ለዘላለም የሚሆን ነው። እኛ ይህንን አልካርንም። ይህንን የመጽሐፍ ቅዱስ ክፍል አልሳትነውም፣ እናምናለን። የቅዱሳን ምልጃ ግን ዕለት ዕለት በልመና የሚሆን ምልጃ ነው። መለየት ያለባችሁ ይሄንን ነው። መለየት ያለበት ይሄንን ነው ወንድሜ ቤሊ። ስለዚህ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ስትመጣ የቅዱሳን ምልጃ ግራ ሊያጋባ አይገባም። ግራ ሊያጋባ አይገባም። እነርሱ ሁልጊዜ በእግዚአብሔር ፊት በልመና ነው ያሉት። ሁልጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ሁልጊዜ በእግዚአብሔር ፊት በልመና አይደለም። አሁን በክብሩ ነው የተቀመጠው። ለምን? በልመና በነበረበት በስጋ ወራት ያንን ነገር ፈጽሞታል። ስለዚህ ግራ ልትጋቡ አይገባችሁም። ግራ መጋባት የለባችሁም። ገባችሁ? እኛ ቅዱሳንን የምንወዳትን ቅድስት ድንግል ማርያምን ደግሞ ማለት ነው በምልጃዋ ሐሴት ስናደርግ የቅድስት ድንግል ማርያም ምልጃ በትክክለኛው ጎዳና ላይ የሚጠቅመን ሁልጊዜ በእግዚአብሔር ፊት በጸሎትና በልመና በምስጋና ስላለች ነው። ለምን? ምድር ላይ እግዚአብሔር በሰጣት ኪዳን እግዚአብሔር በሰጣት ጸጋ ትሰማለችና ታያለችና። ከማን የተነሳ? ከእግዚአብሔር የተነሳ። ያለ እግዚአብሔር ቅዱሳን ምንም ማድረግ አይችሉም። ምንም የእግዚአብሔር ጸጋ ከተለየው በምድር ላይ ምንም ነገር ሲንቀሳቀስ መመልከት አይችልም። ስለዚህ ግራ አትጋባ ወንድሜ፣ ግራ እንዳትጋባ። መጋባት የለብህም። አዎ እምነግራችሁ እዚህ ያላችሁ ጴንጤዎችን ብትሆኑ ግራ አትጋቡ። ገባችሁ? ግራ መጋባት የለባችሁ። ለምን? የቅዱሳን ምልጃ ለእናንተ ራስ ምታት ሊሆን አይገባም። ጭራሽ ለእናንተ ፍሬያማነት፣ ለእናንተ በረከት ነው እንጂ የሆነ ያለው ራስ ምታት ሆኖ አንድ ቀንም አያውቅም። ስለዚህ የቅዱሳንን ምልጃ በማጥላላት እመቤታችን ቅድስት ድንግል ማርያምን በማጥላላት በማሳነስ በማኮሰስ ገባችሁ? እርሷ በመጽሐፍ ቅዱስ የተሰጣትን ኪዳን ማበላሸት አትችሉም። ስለዚህ ወንድሜ ቤሊም ሆነ ሌሎች መናፍቃኖች ከእንደዚህ አይነት እስራት ተላቀቁና አንድ ዶግማ ባላት በኢየሱስ ክርስቶስ ምልጃ በቤዛነቱ በምድር ላይ በሰራው ስራ ለዘላለም በሚሆነው ምልጃ በመቀበል የምታምነውን እዚህ ቅድስት ተዋሕዶ ቤተክርስቲያን እንድትመጡ ኢንቫይት አደርጋችኋለሁ፣ እጋብዛችኋለሁ። ለእኔ የበራልኝ ለእናንተ እንዲበራላችሁ እጋብዛችኋለሁ። ምክንያቱም ይሄ ከዘላለም ሕይወት እንዳያጎላችሁ እሰጋለሁና ገብቷችኋል? እንዳያጎላችሁ እሰጋለሁ። ወንድሞችና እህቶቼ እዚያ ያላችሁ ማለት ነው። እንዳያጎላችሁ እሰጋለሁ። ለምን ታልቋል? ሰዓት አልያዝክለትም እንዴ? ለምን ጣልቃ ትገባለህ ወንድሜ? እኔ ሰዓቱ የለም አልተያዘልህም፣ አልቋል ብዬ ጣልቃ ገብቻለሁ እንዴ? ብራዘር አልያዘልህም ሰዓት እያልኩ ነው። እሺ ይቅርታ መጥቻለሁ። አንዴ ወጣ ብዬ ነበር። እሺ በቃ ችግር የለውም። እሺ አሁን ጥያቄና መልስ ነው። ቀጥል፣ ወደ ጥያቄና መልሱ። ከዛ እኔም ጠይቃለሁ። ቀጥል። እሺ 7 ደቂቃ በቃላችን መሰረት ጥያቄና መልሱ 7 ደቂቃ። እሺ ደሜ ወይ በመጽሐፍ ቅዱስ ወደ ፍጡር አማልደኝ ብሎ የጸለየ አለ? እሺ ወደ ፍጡር አማልደኝ ወደ ሞተ ፍጡር ማለት ነው። ወደ ምድር ላይ ወደ ሌለ በአካል ወደ ሌለ ፍጡር አማልደኝ ብሎ የጸለያለ እና ተመለስ። እሺ እንደገና ጥያቄን ግልጽ አድርጉ ብራዘር፣ አልሰማሁም፣ ስልክ ገብቶብኝ ነበር። እሺ ኦኬ። ምድር ላይ ወደ ሌለ ፍጡር አማልደኝ ብሎ ወደ ሞተ ወይም በአካል ወደ ተለየ አማልደኝ ብሎ የጸለያለ በመጽሐፍ ቅዱስ? ኦኬ አዎ መጽሐፍ ቅዱስ ላይ ምድር ላይ ሆኖ አንድ ክርስቲያን ምድር ላይ ሆኖ በሰማይ ባለ ቅዱስ አማልደኝ ብሎ አጨርሳለ። የለም ካለ ጥቅሱን ላስተካክልላ ብራዘር። ስለዚህ ምድር ላይ ሆኖ ስማኛ፣ ምድር ላይ ያለ ወደ ሌለ ፍጡር አማልደኝ ብሎ የጸለየ አለ መጽሐፍ ቅዱስ ላይ አለ? የለም። ቴንኪው። ይኸውልህ አሁንም እየነገርኩ ያለሁት ነገር ምንድን ነው? እኛ መጽሐፍ ቅዱስ ብቻ አማኞች አይደለንም። በቃ የለም፣ መጽሐፍ ቅዱስ ብቻ አማኞች ጨርሰናል። የለም
ልመልስልህ መልስ ልመልስልህ የለም አልከኝ እኮ መጽሐፍ ቅዱስ ብቻ አማኝ አይደለም ማለት መጽሐፍ ቅዱሳዊ አይደለም ማለት ነው። መልስ ልመልስልህ ብራዘር፣ ለምን አታዳምጥም? መልስ አለ የምፈልገው የለም መለስክልኝ መልስ ነው የምፈልገው እኮ የለም አልከኝ አይደል? መልስ ነው እኮ የለም አልከኝ መለስክልኝ በቃ ኦኬ። መልሱን አትፈልግም ወይ ነው ጥያቄ? መልሱን እኮ የለም አልከኝ አይደል? መጽሐፍ ቅዱስ ላይ የለም ካለ አሳየኝ እኮ። መልሱን አትፈልግም ወይ እኮ? መልሱን አትፈልግም ወይ ነው እኮ? መልሱን ስጠኝ በቃ። እኛ ኦርቶዶክሳውያን ቃል በቃል መጽሐፍ ቅዱስ ላይ በሌለ ነገር መጽሐፍ ቅዱስ እየጨረሰብኝ ነው። ኦርቶዶክሳውያን አይደለም መጽሐፍ ቅዱስ ላይ አለ የለም ነው የኔ ችግር። ስለዚህ የለም መጽሐፍ ቅዱስ። ቀጥል፣ ሌላ ጥያቄ ጠይቅሽ፣ ችግር የለውም። ካልገባ ምንም ማለት የለም። ኦኬ ስማኝ አንድ ጊዜ። ኦኬ እሺ፣ ያ ከሆነ ይህንን ወደ ፍጡራንን እቤታችሁም በቤተ ክርስቲያንም ወደ ምድር ላይ ወደ ሌሉ ፍጡራን የምትጸልዩትን ከየት አመጣችሁ ነው የምትጸልዩት? አሁንም ሁለተኛ መልስ የምመልስልህ ምንድን ነው፣ እኛ መጽሐፍ ቅዱስ አማኞች አይደለም ማለት ነው። መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች አይደለም። እኛ ህያዋን የሆንን በምድር ላይ ያለን እኛ ህያዋን የሆንን በሰማይ ባሉ የምትጸልዩበት ምክንያት የለም ከመጽሐፍ ቅዱስ። እኔ ከመጽሐፍ ቅዱስ ነው እያወራ ያሉት። አዳምጠኛ ወይ አንድ ጥያቄ በቃ የለም አልከኝ ከመጽሐፍ ቅዱስ አይደል? አንድ ጥያቄ ነው የጠየቀው። አንድ ጥያቄ ነው የጠየቀው። ቅድም በመጽሐፍ ቅዱስ ወደ ሰማይ የጸለየ ሰው አለ ወይ ብለሃል። አሁንም ተመሳሳይ ጥያቄ ነው የጠየቀው። ስለዚህ መልሱ ስመልስልህ ወይ አዳምጠኝ አይደለ? የመጀመሪያ ወደ እነሱ ተጸልየዋል አልተጸልየውም ነው። አሁን ደግሞ አንተ እንድትጸልይ ማን አዘዘህ ነው? ከመጽሐፍ ቅዱስ ማን አዘዘ? ያዘዘህም የለም። ማን አዘዘኝ? ይኸው ልመልስልህ ነው። ማን አዘዘኝ? አንደኛ ጢሞቴዎስ ምዕራፍ 2 ላይ ላንብብልህ ቃሉን ሰዓቴን ልጨርስ ነው። ምንም አልጨርስም። ፖዝ ይሁን ላይ በቃ ጨርሻለሁ። እዚህ ጋር አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ምን የሚል ቃል አለን? ላውጣልህ። እሺ እንደዚህ ሰዓት ሊጨርስ ነው። እንደዚህ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። በዚህ መሰረት በሰማይ ላሉት ነው የተጻፈው። አዳምጠኝ። እኛ ሙት መንፈስ የለንማ፣ ሕያዋን ነን እኛ በሰማይ ላሉት በሰማይ ነገስታትና መኳንንት አሉ። አዳምጠኝ። በሰማይም ያለ በምድርም ያለ ሕያዋን አንድ ነን ብልቶች እኔ የጠየቅኩ እሱን አይደለም። እኔ ወደ ሰማይ ለምን እንደምትጸልዩ ነው ያልኩህ። ብልቶችንን አንነጣጥልም፣ ሕያዋን ታርግልኝ። አቁምልኝ፣ ሰዓቴን እየጨረሰ ነው። ለምንድን ነው የማቆመው? ቀጥል። እሺ ቀጥል። ስለዚህ መጽሐፍ ቅዱስ ላይ ለምን እንደምትጸልዩ የለም። እሺ አንድ ጥቅስ ቆይ ስማኝ። ማርያም አማልዳለች ወይም ያማለደችው ሰው በዚህ ምድር አሁንም ተመሳሳይ ጥያቄ ነው። ይሁን በቃ ንገረኝ አንተ። አሁን የነገርኩህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ያለው የለም። በቃ የለም፣ አቁምልኝ። የለም፣ ጥቅስ የለም፣ ቃል በቃል የተጻፈ ነገር የለም። ማርያም ታማልዳለች ብሎ በቃ የለም። ስለዚህ ኦኬ። ስለዚህ የቅዱሳን ምልጃ የለም፣ ፈረሰ ማለት ነው። በመጽሐፍ ቅዱስ የለም ብሏል። እሱ መጽሐፍ ቅዱስ ላይ የለም ብሏል። ስሙ ሁላችሁም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 የለም። እሱ ስለ ሰማይ አይደለም የሚያወራው። እሱ ምድር ላይ ስላሉ ሰዎች ነው የሚያወራው። ምድር ላይ ስላሉ ሰዎች ነው የሚያወራው። እሺ፣ ስለዚህ አሁን የቅዱሳን ምልጃ ብላችሁ እናንተ የምታደርጉትን ነገር ከቤተ ክርስቲያን አባቶች የጸለየ አለ? ከሐዋርያው ጳውሎስ፣ ከሐዋርያው ጴጥሮስ፣ ከሐዋርያው ዮሐንስ ከነዚህ የጸለየ ሰው አለ? እሺ ሐዋርያ ጳውሎስ የጸለየውን ላምጣላ። ሐዋርያ ጳውሎስ አንደኛ ሮሜ ምዕራፍ 1 አካባቢ ላይ የጸለየውን ልንገርህ። ምን ብሎ ጸለየ? እሱ እንደዚህ ብሎ ጸለየ። ቆይ ላውጣልህ ጥቅሱን። ኖ ሰዓቴን አጨርስ አለ። የለም ያ መያዝ ትችላለህ፣ ሰዓትም መያዝ ትችላለህ። ኦኬ እንደዚህ ብሎ ጸለየ። ችግር የለውም አዳምጠኝ። እንደዚህ ይላል። ኦኬ ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኛልና ስለ በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ በመንፈስ ቅዱስ ህሊናው
በምን በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ከክርስቶስ ተለይቼ ስለሆኑ ተለይቼ እኔ ራሴ የተረገምኩ እንዳልሆን እጸልያለሁ። በቃ የለም ማገናኝ ነገር አታውራ። በሰማይ ወዳሉት ጸልዋለሁ ማለት ነው ብራዘር። በሰማይ ወዳሉ ቅዱሳን ጸልዋለሁ ነው። ከክርስቶስ ተለይቶ ነው የጸለየው ሐዋርያው ጳውሎስ። በሰማይ ወዳሉት ትጸልዋለሁ ወንድም። አሁን የነገርከኝ እኮ ሐዋርያው ጳውሎስ ጸልዋለሁ ስትል ይኸው አመጣሁልህ። በሰማይ ወዳሉት ነው እኮ ያልኩህ። በሰማይ ወዳሉት ወደ ሞቱት ነው የምጠይቀው። ወዳው በቃ እሱ ነው ጥያቄያችን። እኛ ሕያዋንን ሞተን አናውቅም። ሕያውነት አይደለም የጸለየ ሰው የለም። በቃ ከታች ያላችሁ ማንም አባቶች የጸለየ ሰው የለም። ሐዋርያው ጳውሎስ እንደጸለየ አልጸለየም፣ ወደ ሰማይ አልጸለየም፣ የለም። ስለዚህ የለም ፈርሷል ማለት ነው የቅዱሳን መጽሐፍ። ስለዚህ አንድ መጽሐፍ ቅዱሳዊ ጥቅስ የለም። መጽሐፍ ቅዱስ ብቻ እናምንም ነው ያልከው አይደል? ጨረስክ? እኔ ልቀጥላ ልጠይቃ? ጨርስ። እሺ ልጠይቀ። ቴንኪው ልጠይቀ። አንተ መጽሐፍ ቅዱስ ብቻ አማኝ ነህ አይደል? እሺ መጽሐፍ ቅዱስ ብቻ አማኝ ነህ። ቅዱሳን እንደማያማልዱ እግዚአብሔር እንደማይሰማቸው ከመጽሐፍ ቅዱስ አሳየኝ እስኪ። የሌለ ነገር እኮ አሳየኝ አይባልም። የለማ ቅዱሳን እንደማያማልዱ ሰዓቴ ስጠኛ ሲሳይ ሰዓት ስጠኛ። ቅዱሳን እንደማያማልዱ ሲሳይ ሰዓቱን ግን እሱ ላይ እያረክ አይደለም። ስጠኝ። ቅዱሳን እንደማያማልዱ ምልጃን እሺ አስቀምጥ። የሌለ ነገር አሳየኝ ይባላል። እሺ አንተ እንደ አሁን ስቀውጡ አልነበር እንዴ? መጽሐፍ ቅዱስ ብቻ እያልክ አልነበር እንዴ? ከመጽሐፍ ቅዱስ ቅዱሳን እንደማያማልዱ እግዚአብሔር የቅዱሳንን ጸሎት እንደማይሰማ ከመጽሐፍ ቅዱስ አሳየኝ። ቶሎ በል ፍጠን ሚስተር ኤክስ። እሺ ስማኛ፣ ስማ ደሜ፣ ይኸው እሰማለሁ። ቅዱሳን ከሞቱ በኋላ ጸሎትም ይሰማ። የጠየቁ ጥያቄ የቅዱሳንን ምልጃ እግዚአብሔር እንደማይሰማ ከመጽሐፍ ቅዱስ አሳየኝ። የቅዱሳንን ምልጃ እንደማይሰማ ስላላገኘሁ እኮ ነው መጥቼ የምጠይቅህ። የቅዱሳን ምልጃ ስማኝ ደሜ፣ አዳምጥ። መጽሐፍ ቅዱስ እሺ የቅዱሳንን ምልጃ እግዚአብሔር እንደማይሰማ፣ እንደማያዳምጥ፣ እንደማይቀበል ከመጽሐፍ ቅዱስ አሳየኝ። ማስተርስ ያለው ሰው ይሄን አይመልስም። ቀጥል። እሺ እስማ ደምዬ፣ እኔ እኮ ፈልጌ የሞቱ ቅዱሳን ስማኛ ልናገር አሳየኝ ነው ያልኩህ። ከመጽሐፍ ቅዱስ አሳየኝ ነው ያልኩህ። መልስ ቶሎ ልመልስ። እሺ ልመልስ ነው። ተዝረከረካለህ። ቀጥል። እሺ ኧረ አትሳደብ። እሺ ልመልስ ደምዬ። እሺ እኔ በሕይወት የሌሉ የሞቱ ቅዱሳን ጸሎት የሰሙበት ቦታ ስማኝ፣ ስላልሰሙ አሳየኝ አልኩህ። የለም ስላልኩ ነው አሳየኝ አልኩህ። ሌላ ጥያቄ። እሺ እኛ ኦርቶዶክሳውያን የቅዱሳንን ምልጃ ከክርስቶስ ኢየሱስ ምልጃ ጋር አንድ አድርገን እናስተምራለን። መረጃ ኢየሱስ ክርስቶስማ አያማልድም አላችሁ እኮ። አረ መረጃ እኛ እንዳማል ኢየሱስ ያማልዳል። መረጃ የቅዱሳን ምልጃና የክርስቶስን ምልጃ አንድ ነው ብለን አስተምረን እናውቃለን። መረጃ አምጣ ቶሎ በል። ማስረጃ። ተንተባተብክ ብራዘር፣ ቀጥል። ማስረጃ አምጣ። ኢየሱስ ጭራሽ ማስረጃ አያማልድም እያላችሁ ነው። ማስረጃ አምጣ። ማስረጃውማ ኢየሱስ ክርስቶስ አያማልድም ትላላችሁ። አማላጆች ቅዱሳን ናቸው ትላላችሁ። አሁንም እየነገርኩ ነው። ኢየሱስ ክርስቶስ በስጋ ወራት በመስቀል ላይ አንድ ጊዜ የሰራው ስራ ለዘላለም የሚሆን ነው። ያ ስራ ደግሞ በምልጃውና በቤዛነቱ አስታርቆናል። ከማጋ ከእግዚአብሔር ጋር የአንድ ጊዜ የማልልል ምልጃ ለዘላለም የሚሆን ነው። ሁልጊዜ ግን በየቀኑ ኢየሱስ ክርስቶስ እየማልል አይደለም። አንተ ግን ኢየሱስ ክርስቶስ ነው የኢየሱስ ክርስቶስ ምልጃና የቅዱሳን ምልጃ አንድ ነው ብላ ቤተክርስቲያን አስተምራ ታውቃለች? ባጭሩ መልስ። ኢየሱስ ክርስቶስ ማማለዱን አመንክ እንዴ? አምናችሁ ነው? እኔ ስላላወቅኩ ነው። እሺ ወረላ ጥያቄ አይደለም። እሺ አንደኛ ጢሞቴዎስ ምዕራፍ 2 ቅድም ያነበብኩልህ ለማን የተጻፈ ቃል ነው?
እነዚህ አሁን ስለ ጸሎት፣ ስለ ምልጃ፣ ስለ ልመና ያወራል። ለማን የተጻፈው? ለኢየሱስ ክርስቶስ ነው ለቅዱሳን የተጻፈው? ለጢሞቴዎስና ለቸርቿ ለኢየሱስ ነው የተጻፈው ለቅዱሳን የተጻፈው? ምን ነው የምትለኝ? አንደኛ የተጻፈው ምድር ላይ ላሉት ቤተክርስቲያን እንዲጸልዩ ነው የተጻፈው። አዳምጠኝ። አንደኛ ጢሞቴዎስ ምዕራፍ 2 ላይ ምን ይላል? እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ይላል ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ያለው የመከረውና እንዲደረጉ ያዘዘው ለቅዱሳን ነው ለኢየሱስ ክርስቶስ ነው። ይሄ ቦታ ላይ እሺ ሰማኝ ልንገርህ። ይሄ የተጻፈው ለጢሞቴዎስና እሱ ለሚመራት ቤተክርስቲያን ለነገስታትና ለሰዎች ሁሉ እንዲጸልዩ ነው። አትባላ ልናገርበታለህ። ለቅዱስ ነው ቅዱስ አይደለም። ጢሞቴዎስ ቅዱስ ነው። ሁላችን ቅዱስ ነን በክርስቶስ። ስለዚህ ቅዱሳን ያማልዳሉ አያማልዱም? ሁላችን ምድር ላይ ያማልዳሉ ብያለሁ እኮ እኛ ምድር ላይ ለሌሉት ነው እኮ ጥያቄው ነበር። ቅዱሳን ያማልዳሉ አያማልዱም? በዚህ ጥቅስ መሰረት ቅዱሳን ምድር ላይ ያሉ አንዳችን ለአንዳችን ያማልዳሉ፣ ይጸልያሉ። ምድር ወደ ሌሉት ነው የተባለው። እሺ ቴንኪው። ምድር ላይ ሳይኖሩ ምልጃቸው ተቋርጧል ብሎ መጽሐፍ ቅዱስ የተጻፈበትን ክፍል አሳየኝ ቶሎ በል። ምድር ላይ ከሌሉማ ሩጫቸውን ጨረሱ። ጳውሎስ ሩጫዬን ጨርሻለሁ አለ። አሳየን። እሺ ጳውሎስ ሩጫዬን ጨርሻለሁ እንዳለ ላሳየን። ሩጫዬን ጨርሻለሁ ማለት ስለ ምልጃ የተናገረበት ነው። አገልግሎቱን ጨርሷል። እዚህ ምድር ያለውን አገልግሎት በሙሉ ጨርሷል። ጳውሎስ አገልግሎቱን ከጨረሰ ዮሐንስ ራዕይ ምዕራፍ 6 ላይ ያሉ ሰዎች ለምን አገልግሎታቸውን አልጨረሱም እንዴ? እነሱ በቃል ነው እኮ የጠየቁት። ለምን አገልግሎታቸውን ለምን አልጨረሱም? አላገለገሉም። በቃል ነው የጠየቁት ስለራሳቸው። ለምን ያገለገሉት ነገር የለም። ጥያቄ ለምን ጠየቁ? አገልግሎታቸውን ከጨረሱ ጥያቄ በሰማይ ቤት ሆነው ለምን እግዚአብሔርን አላመሰገኑትም? አገልግሎት አይደለም፣ ስለራሳቸው በቃል ነው የጠየቁት። መልስ የለህም ብራዘር፣ መልስ የለህም። በቃል ነው እኮ የጠየቁት ስለራሳቸው። በምን አወቁ ምድር ላይ እግዚአብሔር ፍርድን እንዳልሰጠ? እንደዛ ከሆነ በምን አወቁ? እነሱ ስለራሳቸው ስለደረሰባቸው ነገር ነው የጸለዩት። አገልግሎታቸውን ከጨረሱ በምን አወቁ? ያማለዱት የለም፣ ማንንም አላማለዱም። በምን አወቁ ምድር ላይ እግዚአብሔር ፍርድን እንዳልሰጠ? እዛ ላይ ምልጃ አለ። በምን አወቁ? አማልደዋል ወይ? በምን አወቁ? እየጠየቁ ያለሁት ርዕሱ ምልጃ ነው። ምልጃ አድርገዋል ወይ? አማልደዋል። ስለ ምልጃ ጠየቁ። ምን ብዬ ጠየቁ መሰለህ? ማንን ማለዱ? ቅዱሳን በምድር ላይ ምልጃ እንደማያደርጉ ከሞቱ በኋላ ምልጃ እንደማያደርጉና ምልጃቸው እንደተጠናቀቀ የሚናገር የመጽሐፍ ቅዱስ ክፍል አምጣ አልኩ። ልታሳየኝ አማልደዋል ወይ? አሁን የጠቀስካቸው ሰዎች ስለማን አማለዱ ነው? ልታሳየኝ አልቻልክም። ቀጥታ ሄድከው ምንድነው ጳውሎስ አልክ። ጳውሎስ በምድር ላይ አገልግሎቴን ሩጫዬን ጨርሻለሁ ብለህ አመጣልኝ። ሩጫውን ጳውሎስ ከጨረሰ እነዚህ ዮሐንስ ራዕይ ምዕራፍ 6 ላይ ያሉ ሰዎች ለምንድን ነው ምድር ላይ እግዚአብሔር ፍርድን አላማለዱም? እነሱ ጥያቄን ጠየቁ። አላማለዱም። ካላማለዱ በምን አወቁ? ስለማወቃቸው እኮ አይደለም። ያማልዳሉ አማልዱም ነው ንግግሩ። ምልጃ የቅዱሳን ምልጃ አሁንም በሰማይም ንግግሩ ያማልዳሉ አማልዱም ነው። አወቁ አላወቁም አይደለም። ጴንጤይዝም መልስ እንጅሩ ማውራት እንጂ። እሺ ተው፣ ችግር የለም። ከታች ያለው ሰው ይፈርዳል። እንደምዬ ጨርሻለሁ አባቴ። ማጠቃለያ እንስጥ። የኔ አባት ጨረስክ? እሺ እሺ፣ ማጠቃለያ አንተ ነው የምትሰጠው። አንተ ነው የጀመርከው፣ አንተ ነው የምትጨርሰው። ቀጥል። እሺ፣ አትፍራ፣ አይዞህ። እሺ፣ ችግር የለም፣ አልፈራም። ኦኬ፣ እንግዲህ ዛሬ ወገኖች ተመልክታችኋል። በምድር ላይ ልክ እነሱ እንደሚያደርጉት ምድር ላይ ወደ ሌሉ ፍጡራን የጸለየ ያለ ወይ? በመጽሐፍ ቅዱስ የለም። እኛ የመጽሐፍ ቅዱስ ብቻ አማኞች አይደለንም። ሰሞኑ ምን ሲባል ነበር? በመጽሐፍ ቅዱስ ሞግቱን ሲባል ነበር። አሁንስ መጽሐፍ ቅዱስ ብቻ አማኞች አይደለንም። ስለዚህ በዚህ ውስጥ ምን አሳይተናል? መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ አይደለም። ማንም ሰው ወደ ፍጡራን የሚያደርገው ምልጃ ብሎ አማልደኝ ብሎ ምን የሚለው ነገር መጽሐፍ ቅዱሳዊ አይደለም ጭራሽ። ይሄው በደምረው አይተናል። ደምረው አንድ ጥቅስ አሳየን እባክህ። እኛ መጽሐፍ ቅዱስ ብቻ አማኞች አይደለንም። ራእይ ላይ መጣ። ራእይ ላይ ስለ ራሳቸው በቃል ነው እንጂ ማንንም አማልድልኝ እንትናን ማርልኝ አላሉም ጭራሽ። እንዴት ሰሙ ይለኛል። እንደ መስማታቸው እኮ አይደለም ክርክራችን። ክርክራችን ሲጀመር ያወቁትም የሰሙትም ነገር
አይደለም ክርክር። ክርክራችን ያማልዳሉ አያማልዱም ነው። ስለዚህ ዛሬ ምን አሳይተናል? ምንም መሰረት እንደሌለው የቅዱሳን ምልጃ በተለይ በምድር ላይ የሌሉ ቅዱሳን ጭራሽ ጸሎት ሰምተውም አያውቁም፣ አይሰሙም። ብጠሯቸውም ሙታን ጠሪነት ነው የሚሆነው። ምክንያቱም እነዚህ ሰዎች እረፍት ነው ያላቸው። ሄጄ ከክርስቶስ ጋር ልኖር እናፍቃለሁ አለ እንጂ ጳውሎስ ከእንደገና ሌላ አገልግሎት እዛ አገለግላለሁ አላለም። ለአገልግሎቱማ እዚህ በሆንላችሁ ይሻላችኋል አላቸው። እዚህ በሆንላችሁ ለእናንተ ጥሩ ነው፣ ቤት ግን ለእኔ ጥሩ ነው አለ። ስለዚህ ዛሬም ምንድነው ያሳየነው ነገር? የቅዱሳን ምልጃ የሚባለው ነገር መሰረት እንደሌለው መጽሐፍ ቅዱሳዊ እንዳልሆነ ነው ያሳየነው። ቅድም ጢሞቴዎስ ላይ የጠቀሰው ጥቅስ ግን ለሰዎች ለነገስታት ምድር ላይ ያላችሁ ጸልዩ ነው የተባለው እንጂ ወደ ሰማይ ጸልዩ የሚባል ከየት መጥቶ? ቅዱሳን ደግሞ የተባለው በሙሉ በክርስቶስ አምነን የዳን ቅዱሳን ነን። ሌላ የተለየ ቅዱስ አምጥተህ ልታስቀምጥ አትችልም። ማን ነው የተለየ ቅዱስ? የተወሰኑ ሰዎችን ቅዱስ ብለህ ወደ እነሱ ጸልይ ያለ ማን ነው ያለው? በየትኛው የመጽሐፍ ቅዱስ ክፍል? በየትኛው? የለም። ይህንን ሁሉ አሳይተናል። ስለዚህ ዛሬ የቅዱሳን ምልጃ የሚባል ነገር ወደ ቅዱሳን መጸለይ፣ ወደ ሞቱ ከምድር ወደ ሄዱ ወደ አረፉ እዛ ሕያው ሊሆኑ ይችላሉ። ችግር የለውም። እሱ አይደለም ችግራቸው። ሕያው ስለሆኑ እንደ እግዚአብሔር ይሆናሉ ማለት አይደለም። 3 ደቂቃ ሞልቷል። 3 ደቂቃ ሞልቷል። ስለዚህ ሞልቷል። 3 ደቂቃ ጨርሳል። የት አለ ሰዓቱ? የት አለ? ያው ከ47 ጀመር ከ50 አለቀ። በቃ 3 ደቂቃ ሞልቷል። በቃ ተባረኩ ወገኖች። ይሄንን አሳይተናል እኛ። ቆያ እንዴ አንተ አይደለም እኮ የምትመራው። አርቃት ትግባ። እኔ ምን ነገር መስማት አለበት? ሰዓቱ የት አለ? አጠቃላ አሁን ይኸውልህ ከ47 ጀምራል ከ50 አልቋል። እኮ ለአንተ አይደለም ጃጅ የምታደርገው። ደሜ ደቂቃ ተባብለናል እና ዝም ብለህ ትናገራለህ። ጃጅ እኮ የምታደርገው አንተ አይደለም። ቆይ ሚውት አድርጓ። በቃ እሺ ሚውት አድርጓ። ሲሳይ ሚውት አድርጓ። ሲሳይ ላናግረው። ሲሳይ ላናግረው። እንደ ሚውት አድርገው እንጂ 3 ደቂቃ አልሞላም። ቆይ እንደ ሚውት አድርገው ነው ልቀጥል እንጂ ብራዘር ምን ሆነሃል? ኖ ቆይ ሲሳይ የለም። ሲሳይ የለም እንዴ? ለማንኛውም በቃ እሺ። ስለዚህ ለማንኛውም ዛሬ ቆይ አልናገርበት። ለምን ትናገራለህ? እኔ ነኝ ቀጣይ 3 ደቂቃ ወርታል። እኔ አንተ አይደለም ሰዓቱን እኮ የምገድብልኝ። 3 ደቂቃ ተባባልን። መጀመሪያ ላይ አልሞላማ። አልሞላም። አንድ ደቂቃ ቀጥልሽ። አንድ ደቂቃ ቀጥል። ቆይ አንተ አይደለም። ቆይ አንተ እሺ ሚውት አድርገው። ዝም በል። ዝም በል። አንድ ደቂቃ ይሰጣል። አይፈጅብኝም። አይቻልም። ዝም በል። ሲሳይ የለም። ሲሳይ ቤትን ከፍተህ የለ እንደ ብራዘር ምን ሆነ ነው? በቃ ስለዚህ ዝም በል። እኔ የምናገረው ማለት ነው ወይ አንድ ደቂቃ ቆይ ልጨርስ። 30 ሰከንድ ነው የሚፈጅብኝ። ቆይ ልጨርስ። ቀጥል። እሺ 30 ሰከንድ ከ52 እሺ ቀጥል። ይኸው ችግር የለውም። ስለዚህ ዛሬ በምድር ላይ የሌሉ ፍጡራንና ቅዱሳን ወደ እነሱ የሚደረግ ጸሎት፣ ወደ እነሱ የሚደረግ ምልጃ የለም። በመጽሐፍ ቅዱስ አልተገኘም። ይህን አሳይተናል። ተባረኩ ወገኖች። ቴንኪው እናመሰግናለን። እሺ የለም አሳይተናል፣ መናገር አልቻሉም የሚል ነገር ነው እንግዲህ ወንድማችን እየተናገረ ያለው። እኛ ደግሞ የቅዱሳንን ጸሎት የቅዱሳንን ምልጃ እግዚአብሔር እንደማይቀበል እንደማይፈልግ እግዚአብሔር እንደማይሰማ ወንድማችን ቤሊና ሌሎች እዚህ ያሉ መናፍቃኖች ማሳየት አትችሉም። እግዚአብሔር የቅዱሳንን ምልጃ አይቀበልም። እግዚአብሔር ቅዱሳን ወደ እርሱ ቢጸልዩ ወደ እርሱ ቢለምኑ አይቀበልም የሚል ከመጽሐፍ ቅዱስ ልታሳዩን አትችሉም። እኛ ግን የቅዱሳን ምልጃ እግዚአብሔር ዘንድ እንደሚደርስና እንደሚሰማ ከመጽሐፍ ቅዱስ አሳይተናቸዋል። ከምን ብትሉኝ ከአንደኛ ጢሞቴዎስ ምዕራፍ 2 ላይ እንደገናም ደግሞ የያዕቆብ መልእክት ምዕራፍ 5 ላይ ገብቷቸዋል፣ አሳይተናል። ስለዚህ ቅዱሳን በምድር ላይ ሳሉ እግዚአብሔር እንደሚሰማቸው እነዚህ ቅዱሳን ደግሞ ቢሞቱ ሙታን እንዳልሆኑና ሕያዋን እንደሆኑ በሰማይ ሕያውነታቸው እንደሚቀጥሉ በሰማይ ያለች ቤተክርስቲያን ከምድር ጋር ካለች ቤተክርስቲያን ጋር የተለያየች እንዳልሆነች በሰማይ ያለ ብልት ምድር ላይ ካለው ብልት ጋር አንድ እንደሆነ አንድ አካል እንደሆኑ ያ አካል በምድር ላይም በሰማይ ላይም ምንም አይነት ልዩነት እንደማይፈጠርበትና በምድር ላይ የሚያደርገው ምልጃ በሰማይም እንደሚያደርግ መንፈሱ ሕያው እንደሆነ ከመጽሐፍ ቅዱስ አስረግጬ አሳይቻለሁ፣ አስተምሬያለሁ። ስለዚህ እዚህ ያላችሁ ቅዱሳን
ኦርቶዶክሳውያን እንኳን ደስ አላችሁ። በቅዱስ ሚካኤል ምልጃ እግዚአብሔር ያዳምጣቸዋል። በቅድስት ድንግል ማርያም ምልጃ እግዚአብሔር ያዳምጣቸዋል፣ ይሆንላቸዋል፣ ይደረግላቸዋል፣ ይፈጸምላቸዋል። ስንቶቻችሁ የድንግል ማርያምን ጸሎት ሰምታችሁ ልመናዋ ደርሶላችሁ ረድኤቷ ደርሶላችሁ ድንቅና ታምራት ሆኖላችኋል። በቤታችሁ ስንቶቻችሁ ልጅ የሌላችሁ ልጅ አግኝታችኋል። ትዳር የሌላችሁ ትዳር አግኝታችኋል። ስራ የሌላችሁ ስራ አግኝታችኋል። በማምልጃ በቅድስት ድንግል ማርያም ምልጃ እመቤቴ ሆይ ብላችሁ በጸለያችሁት አዳምጪኝ እናቴ ሆይ ይህንን አስፈጽሚልኝ እናቴ ሆይ ብላችሁ የተቀበላችሁ ስንቶቻችሁ አላችሁ? እኔን ጨምሮ ማለት ነው። ስለዚህ ይህንን እምነትን ማንም በኳልኩሌሽን ደረጃ ሊያፈርስብኝ አይችልም። የድንግል ማርያም ጸሎት፣ የቅዱሳን ጸሎት፣ የጻድቃን ጸሎት እኔን እጅግ አድርጎ ጠቅሞኛል፣ እጅግ አድርጎ አውጥቶኛል ከብዙ ነገር ማለት ነው። ስለዚህ ይህንን ነገር ፕሩቭ ልታደርገው አትችልም። ለምን? እኔ ኦርቶዶክሳዊ ማንነት ነው ያለኝ፣ ኦርቶዶክሳዊ አቅም ነው ያለኝ፣ ኦርቶዶክሳዊ ጸጋ ነው ያለኝ። ስለዚህ የድንግል ማርያምን ምልጃ፣ የቅዱሳንን ምልጃ አለመናገር አለመመስከር አልችልም። ለምን ብትለኝ ቅዱሳን እግዚአብሔር በሰጣቸው ጸጋ ልክ ዮሐንስ ራእይ ላይ ዮሐንስ የብዙ ሰዎችን ድምፅ እንደሰማ ልክ እንደዛ ማለት ነው። ከጸጋው የተነሳ ምድር ላይ ምን እንደሚከናወን ይሰማሉ፣ ያያሉ፣ ያዳምጣሉ። ጸሎታችንን ሰምተው ለእግዚአብሔር ያቀርባሉ። ይሄ ደግሞ ልመና ይባላል። ይሄ ደግሞ ወደ እግዚአብሔር የሚቀርብ ልመና ይባላል። ለምን? ልመናችሁን፣ ጸሎታችሁን፣ ምልጃችሁን አቅርቡ እያለ ጳውሎስ ለጢሞቴዎስ የመከረው ምክር በሰማይም የሚፈጸምና ያልተቋረጠ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ወንድሜ ቤሊና እዚህ ያላችሁ ጴንጦች፣ እዚህ ያላችሁ ፕሮቴስታንቶች እውነቴን ነው የምላችሁ፣ በዚህ ቅድስት ተዋሕዶ ቤተክርስቲያን ላይ የተነገረው ነገር ውሸት ነው የተባለው ነገር ውሸት ነው። የማይሆን ነገር ስሟን አጥፍተውታል። ስለዚህ አጣሩ፣ አንብቡ፣ እወቋትና ልክ እንደኔ ለእግዚአብሔር ልቦናዬን ከፍቶ ወደዚህ ቅድስት ተዋሕዶ ቤተክርስቲያን እንደመጣው ኑ እላችኋለሁ። ኢንቫይት አደርጋችኋለሁ። የእውነቴን ነው የምላችሁ፣ ኢንቫይት አደርጋችኋለሁ። ኑልኝ ወንድሞቼ እና እህቶቼ። አባቴ አትግባ፣ አንድ ደቂቃ ይቀረኛል። አንድ ደቂቃ ይቀረኛል። አትናደድ፣ አንድ ደቂቃ ይቀረኛል። ኦኬ። ስለዚህ እኔ ሰጠሁ አይደል? ሚውት አድርግ እንዴ! ይህን የመሰለ ወንጌል እየተናገርኩ። ስለዚህ ኦርቶዶክሳውያን አይደለም እኮ አራዳ ማጠቃለያ እየሰጠው ነው።